ኦኬ በዛሬው ላይ እንግዲህ የምንመለከተው ምንድነው ቱ ዳይሜንሽናል ሞሽን የሆነውን ነው። ፎር ኤግዛምፕል ምን ፕሮጀክታይል ሞሽን ነው። ፕሮጀክታይል ሞሽን ምን አይነት ሞሽን ነው? ቱ ዳይሜንሽናል ሞሽን ነው። ወይንም በሁለት ሳይድ የሚደረግ ሞሽን ምን ይባላል? ፕሮጀክታይል ሞሽን ይባላል። ሶ ፕሮጀክታይል ሞሽን ምን አይነት ነው? በኤክስ እና በዋይ ዳይሬክሽን ነው የሚንቀሳቀሰው። አንድ ነገር በምን ይንቀሳቀሳል? ወደ ዋይም ይወጣል፣ ወደ ኤክስም ይንቀሳቀሳል ማለት ነው። ሞሽኑን የሚያካሂደው በእንደዚህ አይነት ፎርም ነው ማለት ነው። ፎር ኤግዛምፕል አንድ ማቴሪያል እዚች ጋር ብትኖር ከዛ በኋላ ቀስ እያለ ወደዚህኛው ጋር ቢንቀሳቀስ መጥቶ ከዚህ ተነስቶ ወደዚህኛው ጋር ሲንቀሳቀስ ምን ያደርጋል ማለት ነው? ሞሽን ይፈጥራል ማለት ነው። ከዚህ ተነስቶ ወደዚህ በሚንቀሳቀስበት ሰዓት ላይ ይዋት እቺ ካርሰር እንዴት እንደምትሄድ እቺ ቀስቷ ከዚህ ተነስታ እዚህ ጋር በምትሄድበት ሰዓት ላይ አንደኛ ምን እያደረገች ነው? ወደ ጎን እየሄደች ነው። ከነገናም ደግሞ ወደ ላይም እየተንቀሳቀሰች ነው ማለት ነው። በአንድ ጊዜ ሁለት አይነት ሞሽን እንቅስቃሴ እያካሄደች ነው። አንደኛ ወደ ላይ እየወጣች ነው፣ ሁለተኛ አንደኛ ወደ ላይ እየወጣች ነው፣ ሁለተኛ ወደ ጎን እየሄደች ነው ማለት ነው። ፕሮጀክታይል ሞሽን የምንላቸው እንደዚህ አይነት ሞሽኖች ናቸው። በኤክስም በዋይም ይንቀሳቀሳሉ ማለት ነው። ፕሮጀክታይል ሞሽን አይነቶች ምን አይነቶች ናቸው? ኤግዛምፕሎቹ ማለት ነው። ፎር ኤግዛምፕል ፕሮጀክታይል ሞሽን የምንላቸው ከርቭድ ሞሽን እንደዚህ አይነት ከርቭድ የሆኑ ሞሽኖች ሁለት አይነት ሞሽኖችን ያካሂዳሉ። ለምሳሌ ቦል ኪክ ኳስ በምትመቱበት ሰዓት ወደ ላይ፣ ከእንደገና ኦርቢቲንግ ፕላኔቶች በሚሽከረከሩበት ሰዓት ላይ፣ ሳይክሊንግ ራውንድ ማለትም ባይስክል በምትነዱበት ሰዓት ላይ እየነዳችሁ እያለ ወደዚህ እየነዳችሁ እያለ ከዛ ጥፍ ስትሉ ምን እያረጋችሁ ነው? ወደ ጎንም ወደ ታችም እየተንቀሳቀሳችሁ ነው ማለት ነው። ካር ተርኒንግ ካር ምን እያለ እየተሽከረከረ ወይንም በሚንቀሳቀስበት ካር ተርን በሚያደርግበት ሰዓት ላይ እየሄደ እያለ አሁን ወደዚህ ወደ ጎን እየሄደ ወደ ላይ ሲታጠፋውን ምን እያደረገ ነው ማለት ነው? ወደ ኤክስም ወደ ዋይም እየተንቀሳቀሰ ነው ማለት ነው። እነዚህም ምን እንላቸዋለን? ፕሮጀክታይል ሞሽኖች ናቸው ማለት ነው። ታይፕ ኦፍ ፕሮጀክታይል ሞሽን ናቸው። ቱ ዳይሜንሽናል ሞሽን ናቸው። ሁለት አይነት ስተዲ አለ ፕሮጀክታይል ሞሽን ለማጥናት። የመጀመሪያው ኬኔማቲክስ ነው። ኬኔማቲክስ ማለት ምን ማለት ነው? ኢት ኢዝ ዘ ስተዲ ኦፍ ሞሽን ዋት ዊዛውት ኮንሲደሪንግ ኢትስ ኮዝስ እንትሩን ምን እንዳስነሳው ወይንም እንቅስቃሴው ወይንም ያ ነገር ወይንም አንድ ነገር እንዲንቀሳቀስ ያደረገው ምክንያቱ ምን እንደሆነ አይመለከተንም። እኛ የሚመለከተን ስለምንድን ነው? ያ ነገር ምን ሲያደርግ ምን ያህል ዲስፕለስ አደረገ፣ ዲስታንስ ሄደ፣ ቬሎሲቲ ወይንም ስፒዱ ምን ያህል ነው፣ አክሰለሬሽኑ ወይንም ፍጥነቱ በምን ያህል ይቀያየራል የሚለውን ብቻ ነው ካልኩሌት የምናደርገው ማለት ነው። ኬኔማቲክስ ኢዝ ዋት ዘ ስተዲ ኦፍ ሞሽን ዊዛውት ኮንሲደሪንግ ኢትስ ኮዝስ። ለምን ያ ነገር እንደተንቀሳቀሰ አይመለከተንም። ብቻ ምንድነው እኛ ፍጥነቱን ዲስታንሱና አክሰለሬሽኑን ብቻ ነው ካልኩሌት የምናደርገው። ያ ምን ይባላል? ኬኔማቲክስ ይባላል ማለት ነው። ሌላኛው ምንድነው? ዳይናሚክስ ነው። የኬኔማቲክስ ተቃራኒ ነው። ይሄ ምንድነው ደግሞ? ኢዝ ዘ ስተዲ ኦፍ ሞሽን ኦፍ ቦዲስ አንደር ዘ አክሽን ኦፍ ፎርስ። ስለ ፎርሱ ነው። ስለ ያንን ነገር እንዲንቀሳቀስ ቦዲውን እንዲንቀሳቀስ ያደረገው ማን ነው የሚለውን ያጠናል። ሃው ፎርስ ኮዝስ ሞሽን ኤንድ ቼንጅ ዘ ሞሽን ኦፍ ኦብጀክት ማለትም ሞሽኑን እንዲል ያደረገው ማለት ነው። እንዲፈጠር ወይንም ሞሽኑ እንዲቀየር ያደረገው ምንድን ነው የሚለው ነው። አሁን እዚህ ጋር ሁለት ኤግዛምፕሎች እናያለን። አንደኛ ሰውየው ምን እያደረገ ነው? መኪናውን እየገፋው ነው አይደለም? አንድ ነገር ፎርስ እንደዚህ አፕላይ ካልተደረገበት አይንቀሳቀስም። ሞሽኑን ኮዝ የሚያደርገው ምንድን ነው? ፎርስ ነው ማለት ነው። ከእንደገናም ደግሞ አንድ ነገር አንድ ኦብጀክት እየተንቀሳቀሰ ያለው ኦብጀክት እንቅስቃሴውን አያቆምም። ምን? ፎርስ አፕላይ ካልተደረገበት። አሁን ይሄንን ቦል ዩቲ ድንጋይ ቦል ከላይ ወርታቻ የሚወርደው ሰውየው ባይኖር ዝም ብሎ ይንቀሳቀሳል። ግን ሰውየው መጥቶ አፕላይ ፎርስ ሲያደርግበት ይሄ ነገር ምን ይሆናል? ፍጥነቱ ይቀንሳል ማለት ነው። እዚህ ጋር በሁለቱ ፒክቸሮች ምንድነው የምናሳየው? ኬኔማቲክስ ስለ እንቅስቃሴያቸው ብቻ ነው፣ ስለ ሰውየው አይመለከተውም። ይሄ ነገር መሄድ ከጀመረ ጀምሮ ቬሎሲቲ ስንት ነው፣ አክሰለሬሽኑ ስንት ነው ይላል። ይሄ ነገር ደግሞ እየተንቀሳቀሰ ነበር፣ ከዛ የሆነ ነገር አቆሞ፣ ስለዚህ ዲስፕሌስመንት ወይም ቬሎሲቲውን ከነገና ዲስፕሌስመንቱ ከዛ አክሰለሬሽኑ ካልኩሌት አድርጉልኝ ይላል ኬኔማቲክስ። ስለዚህ ብቻ የሚመለከተው። ዳይናሚክስስ ስለ ፎርሱ ነው። ይሄንን ለማስነሳት ምን ያህል ፎርስ አወጣ ነው ሰውየው የሚላችሁ። ይሄንን ቦል ለማስቆም የኳስ ቦል ለማስቆም ምን ያህል ፎርስ አወጣ ነው ዳይናሚክስ የሚመለከተው ማለት ነው። ከአሁን በኋላ ኬኔማቲክስ እና ዳይናሚክስ ስትባሉ በእንደዚህ አይነት መንገድ መያዝ ይጠበቅባቸዋል ማለት ነው። ኦኬ ፕሮጀክታይል ሞሽን ጋር ስንገባ እንግዲህ ፕሮጀክታይል ሞሽን ማለት ምን ማለት ነው? ኢዝ ዋት ኤ ትሮውን የተወረወረ ነገር፣ ፋየርድ
የተተኮሰ ነገር ሪሊዝድ የተለቀቀ ነገር ወይም ከሆነ ሀይት ላይ የተለቀቀ ነገር ኦብጀክት ዛት ሙቭስ አንደር ዘ ኢንፍሉዌንስ ኦፍ ግራቪቴሽናል ፎርስ እዚህ ኦንሊ አንደር ዘ ኢንፍሉዌንስ ኦፍ ዋት ግራቪቴሽናል ፎርስ በግራቪቴሽናል ፎርስ ብቻ ነው አፌክት የሚሆነው ማለት ነው። ሲወረወር እንዴት ነው የሚሰራው? ይህ ነገር እንዴት ነው የሚሰራው? ለምሳሌ ቦል ኪክድ ቦል፣ ቡሌት ፋየርድ፣ ጄት ዋተር፣ እነዚህ ሁሉ ፕሮጀክታይል ሞሽን ነው የሚያካሂዱት። አሁን በምናይበት ጊዜ አሁን እዚህ ጋር እዩት። ይሄ ሜዳ ነው እንበልና ከዛ ኳስ አለች አይደለም? እቺን ኳስ ምን እናረጋታለን? ወይ እንወረውራታለን ወይ እንመታታለን። ከዛ በኋላ ምን ታደርጋለች? ቬሎሲቲ ወደዚህ ስትሬት ነው የምንመታት አይደለም? በምንመታበት ጊዜ ግን ኳሷ ግን ወደዚህ ስትሬት ብቻ አይደለም የምትቀጥለው፣ ወደ ምንድን ነው የምትሄደው? እዚህ ጋር መታ ታጥፋ ትወርዳለች ወደታች ማለት ነው። ለምንድን ነው ይሄ የሆነበት ምክንያት? ይሄ የሆነበት ምክንያት እንግዲህ ዋና ሪዝኑ ግራቪቲ አለ። ልክ እዚህ ጋር የመጣ ያለ ስትሬት እንዳይሄድ ምን ይስበዋል? ግራቪቲ ወደ ታች ወይንም የመሬት ስበት ወደ ታች ስለሚስበው ወደዚህ ከመሄድ ይልቅ ወደ ምን ይመጣል? ወደ ታች ቤንድ አድርጎ ወደ ታች ይወርዳል ማለት ነው። ሶ ምንድነው እዚህ ጋር አፌክት የሚያደርገው ፕሮጀክታይል ሞሽን እንዲፈጠር የሚያደርገው ምንድነው? ግራቪቴሽናል ፎርስ ነው ማለት ነው። ሶ እዚህ ጋር የምናያቸው ኪክድ ቦል፣ ቡሌት ፋየርድ፣ ጄት ዋተር ጄት ማለት ውሃ እዚህ ጋር ቧንቧ ብትከፍቱ በቱቦ ይሄድና ከርቭ ሰርቶ ይወርዳል። ቡሌት ደግሞ ቢተኩስ ወደ ላይ ቢተኩስ ቡሌቱ እስከሆነ ድረስ ይሄድና ከዛ ይወርዳል ማለት ነው። ኳሱን ኳሷን ስትመቷት ደግሞ ወርታች እንደሄደው ይሄን ሁሉ እንዲመጣ ያደረገው ምንድነው? ግራቪቴሽናል ፎርስ ነው ማለት ነው። ሶ ፕሮጀክታይልን በምናጠናበት ጊዜ ካልኩሌት በምናደርግበት ጊዜ ቀጥ ያለ ሞሽን አይደለም። ምን ወደ ላይም ነው ወደ ታችም ነው። ከነገናም ደግሞ ወደ ጎን ይንቀሳቀሳል ፕላስ ወደ ላይ የሚንቀሳቀሳል ወደ ታች የሚንቀሳቀሳል። ሶ ቱ ዳይሜንሽናል ሞሽን ያልነው ለዛ ነው። ፕሮጀክታይል በምንሰራበት ጊዜ አንሰምሽን እንወስዳለን። ምን አይነት አሰምሽን ነው የምንወስደው? አንደኛ ሆሪዞንታል ቬሎሲቲ ኮንስታንት ነው። ማለትም ይሄ ወደ ጎን የሚሄደው ሆሪዞንታል ቬሎሲቲ ማለት ወደዚህ የሚንቀሳቀስበት ፍጥነት በምንም ተአምር አይቀየርም፣ አንድ አይነት ነው፣ ኮንስታንት ነው ማለት ነው። በ10 ሜትር ፐር ሰከንድ ከሆነ ወደዚህ የሚሄደው በ10 ሜትር ፐር ሰከንድ ነው የሚንቀሳቀሰው ማለት ነው። ሶ ሆሪዞንታሊ ቀጥ አድርገን የሚሄድና እንደዚህም ከርቭ አድርጎ የሚሄድም እኩል ይደርሳሉ ማለት ነው እዚህ ጋር። ሶ ሆሪዞንታሉ ኮንስታንት ነው ማለት ነው፣ አይቀየርም። ምኑ ነው የሚቀየረው? ቬሎሲቲው ነው። ቬሎሲቲ አክሰለሬሽን ኢዝ ዋት? ኮንስታንት። አክሰለሬሽን ኮንስታንት ማለት አክሰለሬሽኑ በአንድ አይነት ነው የሚጨምረው፣ ፍጥነቱ በአንድ አይነት ነው የሚቀንሰው። ቨርቲካሊ ምንድን ነው የሚሆነው? እቺ ኳስ ወደ ላይ በምትመታበት ጊዜ እንደምታዩት ምን ትሆናለች ማለት ነው? ትሄድና እዚህ ጋር እየሄደች እያለ ትቀንሳለች። ምኗ? ቨርቲካሊ ወደ ላይ አይደለም የሚሄደው፣ ወደ ላይ እዚህ ጋር ባለው ኃይል አይደለም የሚሄደው፣ ይቀንሳል። ምን? ግራቪቲ ስለሚስበው። ከዛ እዚች ጋር ይደርስና ለተወሰነ ሰዓት ይቆምና ማለትም የለም ቨርቲካሊ እንቅስቃሴ ለተወሰነ ሰዓት ሆሪዞንታል ይሄድና ከዛ ምን ይላል? ወደ ታች ደግሞ መውረድ ይጀምራል ማለት ነው። ሶ ወደዚህም በሚጨምርበት ሰዓት ስፒዱ ኮንስታንትሊ እየቀነሰ ነው የሚመጣው፣ ፍጥነቱ ወደ ላይ የሚሄደው። ወደ ታች ሲመጣ ደግሞ ኮንስታንትሊ ፍጥነቱ ከዛ በኋላ እየጨመረ ይመጣል ማለት ነው። አክሰለሬሽን ማለት የቬሎሲቲ መጨመርና መቀነስ ነው። በምን ያህል ማለት ኮንስታንት አክሰለሬሽን ስትባሉ ቬሎሲቲው ኮንስታንትሊ ወይንም በአንድ አይነት ነው እየጨመረ ያለው ወይም ደግሞ በአንድ አይነት ነው እየቀነሰ ያለው ማለት ነው። ሶ ፕሮጀክታይል ሞሽን ላይ ቨርቲካል አክሰለሬሽኑ ኮንስታንት ነው ማለት ነው። ሆሪዞንታሊ ደግሞ ቬሎሲቲው ኮንስታንት ነው። እንዳትሸወዱ፣ ሆሪዞንታል ላይ ቬሎሲቲ ነው ኮንስታንት፣ ቨርቲካል ላይ አክሰለሬሽኑ ኮንስታንት። ማለትም ቨርቲካሊ እኩል ወይንም ወደ ላይም ሲወጣ ወደ ታችም ሲወጣ እኩል ነው ፍጥነቱ እየተቀያየረ የሚሄደው ማለት ነው። ከዛ ኤር ሬዚስታንስን ኔግሊጀብል እናደርጋለን ካልኩሌት በምናደርግበት ጊዜ። ኤር እንግዲህ ማለት ንፋስ አሁን ብዙ ነገሮችን ይይዛል። ለምሳሌ እናንተ በሞተር በምትሄዱበት ሰዓት ላይ ንፋስ ምን ያደርጋችኋል? ፊታችሁን ይገፋችኋል አይደለ? ልክ እንደዛው ሁሉ መኪናም አሁን በመንገድ ላይ በሚሄድበት ሰዓት ላይ እንደዚህ ንፋስ እየገፋው ነው የሚሄደው። የተወሰነ ነዳጁን የሚበላው ንፋስ ነው፣ ንፋስን እየገፋ በሚሄድበት ሰዓት ማለት ነው። እንዲሁም ደግሞ አውሮፕላኖቹ ካያችኋቸው ፊታቸው ምናምን ሾጣጣ ነው። ለምንድን ነው እንደዛ የሆነው? ኤር በሚመጣበት ሰዓት ላይ ኤሩን እየቀዘፉት እንዲሄዱ ማለት ነው። ሶ እዚህ ጋር የምናደርጋለን ኤር ሬዚስታንስን እንተወውና እንደሌለ እንወስዳለን ማለት ነው። ሶ ፕሮጀክታይል በምናሰላበት ጊዜ ሆሪዞንታል ቬሎሲቲ ኮንስታንት ነው፣ ቨርቲካል አክሰለሬሽኑ እኩል ነው የሚጨምረው የሚቀንሰው ቬሎሲቲ። ሶ አክሰለሬሽን ኮንስታንት ነው፣ ሬዚስታንስ ኔግሊጅ ወይንም እንተወዋለን ወይንም እንደሌለ እንቆጥራለን ማለት ነው።
ሶ ሁለት አይነት ፕሮጀክታይል ሞሽኖች አሉ። የመጀመሪያው ሞሽን ምንድነው? ሆሪዞንታል ፕሮጀክሽን። ሆሪዞንታል ፕሮጀክሽን ማለት ኤ ቦል ኢዝ ኪክድ ዋት ሆሪዞንታሊ ነው የተመታው። ለምሳሌ ምን አለ የሆነ ከፍታ ላይ ነው ያለው ኳሱ ቼንጂን ዋይ እንበለው የሆነ ከፍታ ላይ ነው ያለው። ሶ ኳሱን ወደዚህ ስንመታው ዳይሬክት ስንመታው ምን ይሆናል? ኳሱ እንደዚህ ይመጣና ወደታች እንደዚህ ጋር ይደርስና በግራቪቲ የተነሳ ቀጥታ ይወርዳል ማለት ወደ መሬት። ሶ ምን ያህል ዲስታንስ ነው? ከዚህ እስከዚህ ርቀት ተጉዟል ማለት ነው። ከዚህ ከፍታ ወደታች ነው የወረደው፣ ወደታች ወርዷል። ከዚህ ደግሞ እስከዚህ ተንቀሳቅሷል ማለት ነው። ሶ ምንድነው አሁን ይሄ የሆነው? it is what it's gained vy due to gravity። መጀመሪያ የተመታው ሆሪዞንታሊ ለተወሰነች ሰዓት እዚህ ጋር ምንድነው ሆሪዞንታሊ ነው እየሄደ ያለው። ከዛስ ግራቪቲ ሲጎትተው ምን አደረገ? ወደታች መንቀሳቀስ ጀመረ። ሶ it gained what vy due to what due to gravity ማለት ነው። በግራቪቲ የተነሳ ነው ማለት ነው። ሶ እዚህ ጋር መጀመሪያ ያለን vx ብቻ ነው። voy ምንድነው? ዜሮ ነው ወይንም ቨርቲካል ቬሎሲቲ የለንም። መጀመሪያ ላይ ሆሪዞንታል ብቻ ነው። ለምን? ኳሱ ወደ ሆሪዞንታል ስለተመታ። ከዛስ ምን አደረገ? በግራቪቲ የተነሳ ወደ ታች መንቀሳቀስ ጀመረ። ይሄኛውስ vx ምን ብለናል? መጀመሪያ ላይ ኮንስታንት ነው። በቃ ወደዚህ የሚንቀሳቀሰው ሆሪዞንታሊ ቬሎሲቲው ኮንስታንት ነው፣ አይቀያየርም። የሚቀያየረው vy ብቻ ነው። አንዴ ወደ ላይ ሲሄድ ይቀንሳል፣ ወደ ታች ከሆነ ደግሞ ይጨምራል ማለት ነው። ሶ በእንደዚህ አይነት መንገድ ነው አሁን ካልኩሌሽን እንሰራለን ማለት ነው። ፎርሙላውን እናወጣለን። አሁን ሆሪዞንታል ኮምፖነንት አለ፣ ቨርቲካል ኮምፖነንት አለው እንደምታዩት። ሶ አሁን ምን እናደርጋለን? ሆሪዞንታል ኮምፖነንቱ ጋር ስንመጣ vx ይሄ ሆሪዞንታል ቬሎሲቲው ምን አለው? ኮንስታንት ነው። ኮንስታንት ነው ማለት አይቀያየርም። ሶ ከመጀመሪያው እስከ መጨረሻው ድረስ vx እና vox እና vx ከመጀመሪያ እስከ መጨረሻ ድረስ ኮንስታንት ነው። ኮንስታንት ነው ማለት አንድ አይነት ነው። 10 ሜትር ፐር ሰከንድ ከሆነ እዚህ ጋር ሲደርስ 10 ሜትር ፐር ሰከንድ ነው ማለት ነው። ስለዚህ ምን እናደርጋለን? ቼንጅ ኢን x ማለት ከዚህ እስከዚህ ምን ያህል ዲስታንስ ሄደ ካልን ምን እናደርጋለን? ቼንጅ ኢን x (vox ታይምስ t። ይሄ ፎርሙላ የመጣው ከምንድነው? v what velocity ዲስታንስ ኦቨር ታይም አይደለም። እቺ ዲስታንስ ነች፣ እቺ ታይም ነች። ሶ ክሮስ አድርገን ይሄን ፎርሙላ እናመጣዋለን ማለት ነው ኮንስታንት ስለሆነ። እዚህ ጋር ግን ከዛ ምን እናደርጋለን? ክሪስ ክሮስ እናደርገውና ታይሙን ደግሞ በእንደዚህ አይነት ፎርም እናገኘዋለን። በቃ እቺ ካልኩሌሽን ነች የምትሰራው። ታይም ቼንጅ ኢን x ኦቨር vox ከቅድሙ ቬሎሲቲ ማለት ዲስታንስ ኦቨር ታይም ስለሆነ ክሪስ ክሮስ እያደረግን ዝም ብለን ካልኩሌት ማድረግ ነው። ሆሪዞንታሉ ለምን ኮንስታንት ስለሆነ ኖርማል ፎርሙላውን መጠቀም ነው። እንተር ጋር ሲመጣ ግን ቨርቲካሉ ጋር ሲመጣ ምንድነው? ኮንስታንት የሆነ አክሰለሬሽን ነው ብለናል አይደል? ሶ ኮንስታንት ወይንም ዩኒፎርምሊ አክሰለሬትድ ሞሽን የሆነውን ፎርሙላ ነው የምንጠቀመው። እዚህ ጋር ተመራችሁታል። ሶ v u + gt አይደለም የሚለው እዚህ ጋር። የበፊቱ ፎርሙላ ግን v ምን ማለት v u + at ነው። አሁን አክሰለሬሽኑን ያገኘው በግራቪቲ የተነሳ ስለሆነ ምን a በg ይተካል ማለት ነው። ሶ vy voy + gt። አሁን voyችን ወይንም ኢኒሺያል ቬሎሲቲያችን እዚህ ጋር ምንድነች ብለናል? ዜሮ ነች። ለምን? መጀመሪያ ኳሱ ወደ ሆሪዞንታል ስለሆነ የተመታው ወደ ታች አይደለም እየተንቀሳቀሰ ያለው። ሶ ኢኒሺያል ቬሎሲቲ ወይንም ሲነሳ vy ምንድነው? ዜሮ ነው ማለት ነው። ሶ እቺን ዜሮ ስናደርጋት vy ምን ይሆናል? gt ይሆናል ማለት ነው። ከእንደገና ዲስታንሱንም ስንሰላ s ut + 1/2 at² ነበረ። a አክሰለሬሽን በg ይተካል። v ደግሞ በኢኒሺያል ቬሎሲቲ voy ነው ብለን ምን ታካው እዚህ ጋር ያለችዋ። ከዛስ ቼንጅን እቺ አሁን ምንድነች ብለናል? ሁሌ መነሻው ጋር የለችም፣ ሆሪዞንታሊ ብቻ ነው ለተወሰነ ሰዓት ስለሚንቀሳቀስ ኢኒሺያል ቬሎሲቲያችን ዜሮ ስለምትሆን ይሄ ሙሉ ዜሮ ይሆንና 1/2 gt² ይሆናል ማለት ነው ፎርሙላችን። ከዛ ታይሙን ለማግኘት ከፈለግን t = the radical of what 2 change in y over g ብለን ይመጣልናል ማለት ነው። ሶ እቺን t ለማስቀረት ብለን 1/2 ወደዚህ እናመጣታለን። 2 ታይምስ ትሆናለች g ከዛ ማካፈል ነው። ከዛ ራዲካል መክተት ነው። ፎርሙላውን ታገኙታላችሁ ማለት ነው። ከዛ ሬንጅ ይባላል። ሬንጅ ማለት ምን ማለት ነው? ማክሲመም የሆነ ዲስታንስ ከዚህ ከመነሻው አንስቶ እስከዚህ ምን ያህል ማክሲመም ርቀት ይሄዳል ነው ኳሱ በሚመታበት ጊዜ። is what it is the maximum horizontal distance traveled ማለት ነው። ማክሲመሙ ነው። ሶ በአሁን ሰዓት ማክሲመሙ ሄደ የሚባለው ከየት ነው? ከዚህ ሆሪዞንታሊ ሲመታ ከዚህ ተነስቶ እዚህ የሚደርስበት ነው። ሶ ማክሲመማችን ምንድነው? change in x = what vox times t ነው። ይሄው ራሱ ነው። ወይንም ቬሎሲቲ ማለት v over v
ዋት ዲስታንስ ኦቨር ታይም ስለሆነ ክሪስ ክሮስ አድርገን ይሄ ዲስታንስ ነው፣ ይሄ ቬሎሲቲ፣ ይሄ ታይም ከዚሁ ጋር ማክሲመም ሬንጁ ማግኘት እንችላለን ማለት ነው። ታይም ከቨርድ ደግሞ ዘ ቶታል ታይም ከቨርድ ደግሞ ምኑ ጋር ነው እዚህ ጋር ከቨር የሚያደርገው? ቶታል ታይም ከቨርድ ባይ ኤክስ ኤንድ ዋይ ዲስፕሌስመንት ኢዝ ዋት ዲስፕሌስመንት ኢዝ ዘ ሴም ነው። በቃ አንድ አይነት ነው። እዚህ አር ኢዝ ኢኳልስ ዋት ቪኦ ኤክስ ዘ ራዲካል ኦፍ ዋት 2 ቼንጂንግ ዋይ ኦቨር ጂ። እዚች ጋር ምንድነው የምንተካት? የቨርቲካል ሬንጅ ማለት አር ነች። እቺ ወደ ላይ ያለችዋን ዲስታንስ ካልኩሌት ለማድረግ ይሄንን በመጠቀም ምን እናደርጋለን? እቺ ታይሟን እዚች ጋር አለች። እቺ ታይሟ የፈጀበት ታይም ይሄ ወደ ታች ለመውረድ የፈጀበት ታይም ነው እዚህ ጋር ደግሞ ታይሙ ምንድነው? ከዚህ አንስቶ እስከዚህ የፈጀበት ታይም ነው። ሁለቱም አንድ አይነት ታይም ነው የሚያወሩት። ሶ እዚህ ጋር ምን እናደርጋለን? አር ለማግኘት እቺን ቲ እናመጣና እዚች ውስጥ ስንተካት ይሄንን ፎርሙላ እናገኛለን ማለት ነው መልሰን። እሺ ኢንክላይንድ ፕሮጀክሽን 2 ነው። ሁለተኛው ላይ ደግሞ ያኛው ሆሪዞንታል ነበር፣ ይሄ ኢንክላይንድ ነው። ኢንክላይንድ ፕሮጀክሽን ማለት ምን ማለት ነው? ለምሳሌ ይሄ ሜዳ አለ። ከሜዳው ከመሬት ላይ ነው የምንመጣው። ምን በሆነች አንግል ኳሱን እንመታዋለን። ስንመታው ኢኒሻል ቬሎሲቲ ይኖረዋል። ይሄ ቪኦ በሆነ አንግል ስንመታው ኳሱ ምን ይሆናል ማለት ነው? እንደዚህ ሄዶ ከርቭ ሰርቶ ይመጣል ማለት ነው። ቅድም ከላይ ነበር አይመታነው ሆሪዞንታል፣ አሁን ግን ወደ ላይ ነው በአንግል ነው የምንመታው። ሶ ምን ይሆናል ማለት ነው? እዚህ ጋር አንደኛ ቪኦዋይ አለው ሆሪዞንታል ወይም ቨርቲካል ዲስታንስ አለው ቬሎሲቲ ወደ ላይ የሚንቀሳቀስበት፣ ከነገናም ደግሞ ሆሪዞንታል አለው ሆሪዞንታል ቬሎሲቲ አለው። ወደ ሁለቱ ይከፈላል ማለት ነው። ይሄ ኢኒሺያል ቬሎሲቲው ወደ ቪኦዋይ እና ቪኦኤክስ ይከፈላል። ለምን? ሁለት አይነት እንቅስቃሴ ነው የሚያሳየው። አንደኛው ወደዚህ በፍጥነት ይሄዳል፣ ሁለተኛው ደግሞ ወደ ላይ ቀስ እያለ ይሄድና ይቀንስና ደግሞ ወርታች ደግሞ እየፈጠነ ይወርዳል ማለት ነው። እነሱ ሁለቱን ያወሩታል። ከእንደገና እዚች ጋር ሲደርስ ደግሞ መሀሏ ጋር ሲደርስ ይሄ ማክሲመም ሄት ይባላል። ይሄድና ፍጥነቱ ወደ ላይ እየቀነሰ ይመጣና የሆነ ሰዓት ላይ ምን ይሆናል? ኮንስታንት ይሆናል እዚች ጋር ማለት ነው። እዚች ጋር ለተወሰነ ሰዓት ኳሱ ምን ይሆናል? እንደዚህ ይመጣና እዚች ጋር ይደርስና ከዛ ወርታች ይወርዳል አይደል? ሶ እዚህ ጋር መጥቶ ከመውረዱ በፊት ምን አለ? እዚህ ማክሲመም የሚደርስበት ሄት ነው፣ ከፍታ ነው ማለት ነው ኳሱ። ይሄ ምን ይባላል? ማክሲመም ሄት ይባላል። ከዚህ እስከዚህ ያለው ርቀት ደግሞ ሬንጅ ይባላል፣ ወይንም ሆሪዞንታል የሄደው ዲስታንስ ማለት ነው። ሶ እዚች ጋር በሚደርስበት ሰዓት ላይ ቪኦኤክስ ብቻ ነው ያለው፣ ወይንም ሆሪዞንታል ቬሎሲቲ ብቻ ነው ያለው። ቅድም ምንድነው ኢንክላይንድ ላይ እዚህ ከፍታ ላይ ሲመታላልም ወደ ሆሪዞንታል አንድ አይነት ነገር ነው። እዚህ ጋር ሲደርስ ቨርቲካሊ የለንም ዲስታንስ። ለምን? መቶ እዚህ ጋር ቀጥ ብሎ ለተወሰነ ሰዓት ሆሪዞንታል ሄዶ ነው የሚወርደው። ሶ ቨርቲካል የሆነ ቬሎሲቲ የለንም ወይንም ፍጥነት የለንም። ወይ ወርታች አልተንቀሳቀሰም ወይ ወደ ላይ ሄደም ምን ቀጥ ብሎ ለተወሰነ ሰዓት ሄደና ነው የሚወርደው። ሶ እዚህ ጋር ወደ ጎን ብቻ ወይንም ወደ ኤክስ ብቻ ቬሎሲቲ ይኖረናል ማለት ነው። ሶ ቪኦዋይ ምንድነው? ዜሮ ነው። አሁን ቬሎሲቲ ኮምፖነንቶቹን ስንከፍላቸው ቨርቲካል ኮምፖነንት ነው፣ ሆሪዞንታል ኮምፖነንት አለ። ቨርቲካል ኮምፖነንት እንግዲህ ቀደም እንዳለው ምን ይሆናል ማለት ነው? ቪዋይ = ቪኦዋይ ፕላስ ጂቲ ነው አይደለም? ቪኦዋያችን ኢኒሺያል ቬሎሲቲያችን በምንድነው የምናገኘው? እዚች ጋር አንግል ስላለች ቴታ ምን እናደርጋለን? ቪኦ ታይምስ ሳይን ቴታ ይሆናል ማለት ነው ቨርቲካሉን ለማግኘት። ሶ ይሄኛው ቪኦዋይ በዚህ ይተካል ማለት ነው ፎርሙላው። ሶ ስናስገባው ቪዋይ = ቪኦ ሳይን ቴታ ፕላስ ጂቲ ይሆናል። ሆሪዞንታሉ ደግሞ ምንድነው? ኮንስታንት ነው ብለናል። አሰምፕሽናችንን እንዳትረሱ። ሆሪዞንታሉ ሁሌ ምንድነው? ኮምፖነንቱ ኮንስታንት ነው። ሶ ቪኤክስ = ኮንስታንት። ሶ እዚህ ጋር ግን በአንግል ስላለች እቺኛዋን ቫልዩ ለማግኘት ምን እናደርጋታለን? በኮስቴታ እቺ አጀሰንት ስለሆነች በኮስቴታ ስናበዛት እቺ እናገኛለን ማለት። ሶ ቪኤክስ = ቪኦ ኮስቴታ፣ ቪዋይ ደግሞ ለማግኘት ቪኦ ሳይን ቴታ። ሶ እንደዚህም ብቻ ተክተን ነው የምንሄደው። ቬሎሲቲ እንደዚህ ነው። ዲስፕሌስመንት ማለት ደግሞ ወደዚህ ሄደው ርቀትና ወደ ላይ የሄደው ርቀት ነው። ዲስፕሌስመንቱን እንግዲህ ቨርቲካሊ ዩኒፎርምሊ አክሰለሬትድ ስለሆነ እሱን ፎርሙላ ነው እንከተለው። አሁንም እቺን ብቻ እያመጣ መተካት ነው። እቺኛዋን ቪኦዋይ ሁሌ በቪኤው ሳይን ቴታ ነው የምትተካው ማለት ነው። ሶ እቺን እያመጣን ዝም ብለን መተካት ነው እያስገባን ማለት ነው። ሶ ይሄም ፎርሙላ ይሰጠናል። ቀጥሎ ምን ይሆናል ማለት ነው? ቪኤክስ ላይ ደግሞ ቪኦኤክስን ቪኦ ኮስ ቴታን እናስገባለን ማለት ነው። ከዛስ አሁን ቀጥሎ የሚሆነው ነገር ደግሞ ምንድነው? ታይም ነው። ታይሙን ነው እንትን የምንለው። ታይም ላይ በምንመጣበት ሰዓት ላይ ታይም ኦፍ ማክሲመም ሄቱ። አሁን ማክሲመም ሄት ማለት እዚህ ጋር ማክሲመም ከፍታው የሚደርስበት ጋር ነው አሁን ካልኩሌት የምናደርገው። እዛ ጋር ምንድነው ብለናል?
ሆሪዞንታሊ ነው የሚመጣው። ምክንያቱም ኳሷ ትሄድና ምን ብለናል እዚህ ጋር ወደ ላይም አትሄድም ወርታች ማለት ነው ለተወሰነ ሰዓት ሆሪዞንታል ትሄድና ከዛ ትወርዳለች ብለናል። ሶ እዚች ጋር ማክሲመም ሄቱ ስለሆነ VOY 0 ነው አይደል? ማክሲመም ሄት የሚደርስበት ከፍታው የሚደርስበት ምን ቦታ ነው? VOY 0 የሆነበት ቦታ ነው ማለት ነው። ሶ VOY 0 ስናደርግ እዚች ጋር ፎርሙላችን እቺ ነች። እቺን 0 ስናደርግ ይሄ ይቀርልናል። ሶ ታይማችንን ወደዛ ወስደን እንትን እናደርጋለን VO sin θ ኦቨር G ይመጣልናል። ታይም ኔጌቲቭ ስላልሆነ ኔጌቲቭን እናጠፋዋለን ማለት ነው። ታይም ኦፍ ፍላይት ሲባል ደግሞ ከዚህ አንስቶ እስከዚህ ድረስ የፈጀበት ማለት ነው። የፈጀበት ጊዜ ይሄ ማክሲመሙ ጋር ሲደርስ ሰዓቱ ስንት ሆነ ነው። እዚህ ጋር በሚደርስበት ሰዓት ላይ ስንት ሰዓት ፈጀበት እዚህ ማክሲመም ሄቱ ጋር ለመድረስ ከዚህ ተነስቶ እስከዚህ ምን ያህል ሰዓት ፈጀ የሚለውን በዚህ ነው ካልኩሌት የምናደርገው። ምን VOYን 0 አድርገን ማለት ነው። ከዚህ እስከዚህ ድረስ ሲሆንስ ከዚህ እስከዚህ ድረስ በሚሆንበት ሰዓት ላይ ምን አለ መሰላችሁ? ኳሱ ከዚህ ጋር ነው አይተመታው ሄዶ መልሶ ሄቱ ጋር ነው እዚህ ጋር ነው ያረፈው። እዚህ ጋር ቨርቲካል ሄቱ ወይንም ወደ ላይ ያለው ርቀት 0 ነው። ለምን ግራውንድ ላይ ነው መጥቶ ሄዶ መጨረሻ ላይ ግራውንድ ሲነካ ምንድነው የሚሆነው? ሄቱ 0 ነው። ሶ ታይም ኦፍ ፍላይት ኢዝ ዋት ቼንጅ ኢን y = 0 ነው። ምን እዚህ ጋርም 0 ነው እዚህ ጋርም 0 ነው። አንድ አይነት ፕሮፐርቲ ያላቸው ማለት ነው። ይሄ ነገር መሬት መጥቶ ሲነካ ነው የዛኔ ምን ይሆናል? ይሄ 0 ይሆናል ወይንም 0 ሲሆን ማግኘት እንችላለን ነው። እዚህ ጋር VOY ሲሆን 0 አድርገን አገኘ ነው አይደለ? እዚህ ጋር ሲሆን ደግሞ ሄቱ መልሶ 0 ስለሚሆን ይሄንን ተጠቅመን ማግኘት እንችላለን። ከዚህ እስከዚህ ያለውን ርቀት ቼንጅ ኢን y = 0 ካልን ከዛ ይሄንን ሙሉ ይሄ ይጠፋና ምን ይሆናል? ይሄ ይቀረናል። እቺን ወደዚህ ወስደን በ1/2 አባስተን g ስናበዛው t = what t = 2 VO sin θ ኦቨር G ይሆናል ማለት ነው። ምኑ ፎርሙላው በእንደዚህ አይነት መንገድ ይቀመጣል ማለት ነው። ኦኬ ከዛ ደግሞ ማክሲመም ሄት አለ። ይሄንን ከፍታና ይሄንን ከፍታ ለማግኘት ወደ ላይ ያለውን ከፍታ ለማግኘት ምን እናደርጋለን? መተን እቺ ማክሲመም ሄቱ ለመድረስ የፈጀበትን ሰዓት አምጥተን ምኑ ጋር ነው የምንተካው? የዚህኛው የመጀመሪያ ፎርሙላችን ውስጥ ዝም ብለን እንተካዋለን ማለት ነው። ይሄ የዲስታንስ ወይንም የዲስፕሌስመንት ያለውን ፎርሙላ ውስጥ አምጥተን ታይሟን ብቻችን አምጥተን ስንተካት ይሄንን ይሰጠናል ማለት ነው። ማክሲመም ሄቱ ይሄ ነው ማለት ነው ፎርሙላው። እቺን አምጥተን ምኑ ጋር መተካት ነው? እዚች ጋር ማክሲመም ታይሙ ጋር የሚደርስበት ታይም ላይ እሱም መተካት ነው ማለት ነው። ከዛ ሬንጁን ለማግኘትስ ከዚህ እስከዚህ የተጓዘበትን ርቀት ለማግኘት መልሶ የትኛውን እቺን ፎርሙላ ነው የምንተካው። ለምን ከዚህ እስከዚህ ድረስ የፈጀበትን ታይም መተን ምን ውስጥ እንተካታለን? እዚህኛው VX change in x = v cos θ times t ብለን አላለም? ቲን አምጥተን እቺን እዚህ ውስጥ ስንተካው አጠቃላይ ከዚህ እስከዚህ የሄደውን ርቀት ማግኘት እንችላለን ማለት ነው። ሶ ሬንጁ በእንደዚህ አይነት መልክ ነው። እቺኛዋ በሚስቴክ ነው የገባችው። እቺን አጥፏት sin ስኩዌር sin θ ስኩዌር የለችም። ሶ 2v ስኩዌር sin 2 θ ኦቨር g ይሆናል ማለት ነው ፎርሙላችን ማለት ነው። ከዛ በሁለቱ መካከል በሬንጁ ወይንም ከፍተኛ ርቀት የተሄደበትና ማክሲመም ሄት የሚደርስበትን ግንኙነት በመናይበት ጊዜ ማክሲመም ሄት ይሄንን አግኝተናል አይደል? ከዛ ደግሞ ሬንጁ ወይንም ሆሪዞንታል ዲስታንሱ ከፍተኛው ይሄንን ነው ብለናል። ሶ ምን እናደርጋለን? ማክሲመም ሄቱ ለሬንጁ እናካፍላለን። ሶ ዲቫይዲንግ ዘ ማክሲመም ሄት ቱ ሆሪዞንታል ሬንጅ ከዛ ምን እናገኛለን? እቺን ፎርሙላ እናገኛለን። ሶ እቺን ወደዚህ ስናመጣት r ታይምስ sin θ ኦቨር 4 cos θ። ሶ sin ኦቨር cos ምንድነው? ታን ነው አይደለም? ሶ r tan θ ኦቨር 4 ብለን በh ማስቀመጥ እንችላለን። ወይም ደግሞ በr ማስቀመጥ እንችላለን በሬንጁ። ሶ በ4 ስናበዛት እቺን ስንት ናት? 4h ከዛ እቺን ስናካፍላት ወደዚህ ጋር ስናመጣት ምን ነው? r = 4h ኦቨር tan θ ይሆናል ማለት ነው። ሶ በሁለቱ መካከል ያለው ግንኙነት ይሄንን ይመስላል። እስኪ የኢንትራንስ ጥያቄዎቹን እንስራ እስኪ 2016 እና 2017 የወጡት። ኦኬ ምን ይላል? በ2016 የወጣው which one of the following statements is correct about the components of the velocity of ball projected at an angle theta with horizontal? ሶ ቅድም ያለው ምንድነው? በሆነ ከፍታ ሆሪዞንታል ላይ ምን ያለ የተመታ ኳስን እሱን ሆሪዞንታል ፕሮጀክሽን ነው እያወራ ያለው ማለት ነው። ምን ኔግሌክቲንግ ኤር ሬዚስታንስ። እስኪ ይሄን የትኛውን ትክክለኛ እያለን ነው? ኤ ላይ the horizontal velocity of the ball is equal to 0 at the maximum height. horizontal velocity maximum height ጋር 0 ነው አለን።
ሆሪዞንታል ቬሎሲቲ 0 የሚሆንበት አጋጣሚ አለ እንዴ? የለማ። ሶ ይሄ ነገር ምንድነው? ፎልስ ነው። ቨርቲካሉ ነው እንጂ 0 የሚሆነው ማክሲመም ሄቱ ጋር ሆሪዞንታሉ አይደለም ማለት ነው። ሆሪዞንታሉ ምንድነው? ኮንስታንት ነው። ከሚጀምር እስከሚጨረስ ድረስ አንድ አይነት ነው። ቢ the horizontal component of the velocity remains constant throughout its journey ኮንስታንት ነው አለማ ሆሪዞንታል ኮምፖነንቱ ቬሎሲቲው ማለት ነው። ሶ ይሄኛው ምንድነው? ትክክለኛ ነው። ምን መጀመሪያም ስንነሳ ምን ብለናል? ኮንስታንት ነው ብለን ተነስተናል ማለት ነው። ሆሪዞንታሉ ወይንም vx እሺ the vertical component of velocity increases while the horizontal component of the velocity decreases አለ። vertical component increase ያደርጋል while the horizontal component of velocity decreases። ሲጀመር horizontal component ምንድነው ብለናል? velocity ኮንስታንት ነው ብለናል። ሶ ይሄም x ነው። ሁሌ ፕሮጀክታይል ሞሽን ላይ horizontal component velocity ኮንስታንት ነው። ሶ ይሄም x ነው። the vertical component of the velocity remains constant throughout its journey vertical component velocity ወይንም vy ኮንስታንት ይሆናል አለን። ምንድነው? ወደ ላይ ሲወጣ ፍጥነቱ ይቀንሳል፣ ወደ ታች እየወረደ ሲሄድ ደግሞ ፍጥነቱ ይጨምራል። ሶ እንደውም ወደ ላይ ሲሄድ ይጨምራል፣ ከዛ ማክሲመም ሂቱ ጋር ሲደርስ 0 ይሆንና ከዛ ደግሞ ወደ ታች ሲሄድ ይጨምራል። ቨርቲካል ኮምፖነንቱ ሳይሆን ኮንስታንት ሆሪዞንታል ነው። ሶ ይሄም ኤክስ ነው። ሶ መልሳችን ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ኦኬ ሁለተኛ ጥያቄ ላይ በምንመጣበት ጊዜ 2017 ነው። assume that a ball is thrown horizontally from a building of height h አለ። በh እሺ ሆሪዞንታሊ ነው የተወረወረው። ምንድነው የተወረወረው? ሆሪዞንታሊ ነው የተወረወረው። እሺ ቅድም እንዳልነው ማለት ሄት ሆሪዞንታል ፕሮጀክሽን ላይ ማለት ነው። በሆነ ከፍታ h ተወረወረ above the ground with initial speed of በvo ማለት ነው የተመታው ወይንም የተወረወረው። which one of the following statements is correct about the motion of the object? ስለ ሞሽኑ ትክክል የሆነ ነገር ምንድነው? a its vertical component velocity remains constant ቨርቲካሉ እዚህ ጋርም ኮንስታንት ነው ይላል። በአብዛኛው ጊዜ መልሰው እዚህ ጋር ነው የሚሸውሯቸው። የቅድም ያልናቸውን ሶስቱን ነገሮች ማስተዋወስ ነው። ሆሪዞንታል ቬሎሲቲው ኮንስታንት ነው ፕሮጀክታይል ሞሽን ላይ፣ ከእንደገናም ደግሞ ቨርቲካል አክሰለሬሽኑ ኮንስታንት ነው። ማለትም እኩል ወደ ላይ በሚሄድበት ሰዓት ላይ ቬሎሲቲው ምን እያለ ነው? በአንድ አይነት ነው እየቀነሰ የሚመጣው። ወርታችን በሚሄድበት ሰዓት ላይ በአንድ አይነት እየጨመረ የሚሄደው ማለት ነው። ሶ አክሰለሬሽኑ ብቻ ነው ኮንስታንት። ከነገና ኤሩን ደግሞ ኔግሌክት እናደርጋለን ማለት ነው። ሶስቱን ከያዛችሁ ሙሉ ተመልሱታላችሁ። ሶ ኢትስ vertical component velocity remains constant x ነው። ሆሪዞንታሉ ነው። ኢስ horizontal component acceleration is 0 አለ። ሆሪዞንታል ኮምፖነንት አክሰለሬሽን 0 ነው አለ። አክሰለሬሽን ማለት ምን ማለት ነው? የፍጥነት መጨመር ወይንም መቀነስ ወይንም መቀየር ነው። እዚህ ጋር ሆሪዞንታል ኮምፖነንታችን ምንድነው? ቬሎሲቲው ይጨምራል? ኮንስታንት ነው? አይጨምርም? አይጨምርም አይቀንስም። therefore አክሰለሬሽኑ ምንድነው? 0 ነው። አይጨምርም አይቀንስም። ቢጨምር ፖዚቲቭ ይሆናል አክሰለሬሽኑ፣ በፖዚቲቭ እየጨመረ ይሄዳል ማለት ነው። ቢቀንስ ኔጌቲቭ ወይንም አክሰለሬሽኑ ኔጌቲቭ ሲሆን ፍጥነቱ እየወረደ ነው ማለት ነው። ፖዚቲቭ ከሆነ ደግሞ አክሰለሬሽኑ እየጨመረ ነው ማለት ነው። ግን ሆሪዞንታል ኮምፖነንታችን ኮንስታንት ስለሆነ አክሰለሬሽን 0 ነው ይላል። እውነት ነው ማለት ነው። its horizontal component velocity uniformly increases አያችሁ አሁን increases ነው እያደረገ ያለው ምን ሆሪዞንታሉ ቬሎሲቲ ኮንስታንት ነው። ይሄም x ነው። its vertical component acceleration is 0 አለ። vertical component acceleration 0 ነው ማለት ፍጥነቱ አይጨምርም አይቀንስም እያለን ነው። የቬሎሲቲ ሶ ይሄም x ነው። ወደ ላይ ሲሄድ ይቀንሳል፣ ወደ ታች ሲመጣ ደግሞ ይጨምራል። ሶ መልሳችን ምን ይሆናል ማለት ነው? ቢ ነው ማለት ነው ትክክለኛው። ኦኬ ሌላኛው ነገር ደግሞ ምንድነው? እዚህ ጋር an object is projected at an angle theta አለ። በአንግል ቴታ ተመታ ነው። ቅድም እንዳሳየዋችሁ ወደ ላይ ማለት ነው ኳሱ። the horizontal with from the horizontal ከመሬት ላይ ወደ ጎን ተመታ። ከዛ with initial velocity of vo በvo which one of the following expression represents the relationship between maximum height and range of the project? ሶ በማክሲመም ሄይት በኤች እና በአር መካከል ያለው ግንኙነት ምንድነው የሚነግረን አለ። ኤ አለን ሬንጁ is equal to 2h max over tan theta ነው አለን። ቢ r is equal to 4h max over tan theta ነው አለን። r is equal to h max tan theta over 2 ነው አለን። r is equal to 4h max tan theta ነው አለን። ሶ መልሱ ቀደም አይተናል። በኤችም በአርም አስቀምጠናል። እቺ ነች ማለት ነው። ምን 4 times h max over tan theta ወይንም በh ሲገለጽ ደግሞ r times tan theta over 4 ይመጣል ማለት ነው። እቺን 2016ም 2017ም
አንድ አይነት ጥያቄ ነው የደገሙት። ስለዚህ እቺ ነገር ፎርሙላው መያዝ እንዳትረሱ ማለት ነው። በተለይ የሬንጅ እና የማክሲመም ሄይትን ግንኙነት እንዲሁም ደግሞ ለየግል ፎርሙላቸውን ብትይዙ በጣም ይመከራል ማለት ነው። ሶ መልሳችን ምንድነው የሚሆነው? ቢ ነው የሚሆነው ማለት ነው። ሶ አራተኛ ጥያቄ ደግሞ a0.2 ኪሎግራም ቦል ኢዝ ኪክድ ፍሮም ዘ ግራውንድ አለ። ከመሬት ተመታ። ቅድም እዚህ ጋር መሬት ላይ እንዳለኳችሁ ወደ ላይ ተመታ። ከዛ አት 60 ሜትር ፐር ሰከንድ ኢን ዳይሬክሽን አለ ሜኪንግ አን አንግል ቴታ፣ በቴታ በሚባል አንግል ተመታ አለ። ሶ ምንድነው በዚህ መሬት ላይ ነው ያለው ኳሱ በምን በቪኦ ወይንም በ60 ሜትር ፐር ሰከንድ ነው የተመታው። በሚመታበት ሰዓት ላይ በምንድነው በቴታ አንግል ሄደና ወረደ ማለት ነው። አባም ዘ ሆሪዞንታል በቴታ አንግል ተመታ ማለት ነው። ሶ ኔግሌክቲንግ ኤር ሬዚስታንስ ዘ ማግኒቲዩድ ኦፍ ዘ ቬሎሲቲ ኦፍ ዘ ቦል ዌን ኢት ኢዝ ሪችድ ማክሲመም ወይንም 3 ሜትር ላይ ሲደርስ፣ አሁን እዚህ ጋር ሄቱ 3 ሜትር ላይ ሲደርስ ቬሎሲቲው ስንት ነው? የዚህኛው ቪኦ ቪዋይ ቪኤክስ አላለም። ቪኦ ቬሎሲቲው ስንት ነው አለ። እዚህ ጋር ማግኒቲዩድ ኦፍ ዘ ቬሎሲቲ ነው ያላችሁ። ማግኒቲዩድ በምንድነው የምናሰለው? በፓይታጎረስ ቴረም ነው። መጀመሪያ የምናረጋቸዋለን እነዚህ ለሁለት እንከፍላቸዋለን። ቪኤክስ እና ቪኦዋይ አለ። ለምን? ሁለቱ የተለያዩ ስለሆኑ። ሶ ቪኦኤክስ ምን እናደርገዋለን? መጀመሪያ ቪኦዋይ ምን እናደርጋለን? ቪኦዋይ ማለት ሳይን ቴታ ነው አይደለ? ቪኦዋይ ታይም ሳይን ቴታ ነው። ሶ ቪኦዋይ ኢዝ ኢኳልስ ቱ 16 ነው አይደለ? ይሄ እንትሩ 16 ታይምስ ሳይን ቴታ ብለን እናስቀምጣለን። የቪኦዋይ እናገኛለን። ከዛ የቪኦኤክስን የታለ? ቪኦኤክስ ኢዝ ኢኳልስ ቱ ቪኦ ኮስ ቴታ፣ ቪኦኤክስ ደግሞ 16 ታይምስ ኮስ ቴታ። ቴታ ስላልተሰጠችን አንግሏን በእንደዚህ አይነት ፎርም ዝም ብለን እናስቀምጠዋለን። ካስቀመጥን በኋላ ይሄ ቪኦኤክስ ምንድነው? ኮንስታንት ነው። ቪኦዋይ ቼንጅ ያደርጋል ዩኒፎርምሊ አክሰለሬትድ ሞሽን ስለሆነ ማለት ነው። ሶ ምን እናደርጋለን? የቪዋይን በዚህ ፎርሙላ ለምንጠቀመው ቪ ስኩዌር ኢዝ ኢኳልስ ቱ ዩ ስኩዌር አይደለም ማይነስ 2ኤኤስ ነበረ። እዚህ ጋር ሲመጣ ቪ ስኩዌር ቪዋይ ስኩዌር ኢዝ ኢኳልስ ቱ ቪኦዋይ ስኩዌር ማይነስ 2ጂኤስ። ማይነስ ያደረግንበት ምክንያት ለምንድን ነው? 3 ሜትር ወደ ላይ አይደለ እየሄደ ያለው ገና 3 ሜትር እንደደረሰ ነው የተጠየቀ። ወደ ላይ እየሄደ ስለሆነ ቬሎሲቲው ምን እያለ ነው? እየቀነሰ ነው። እየቀነሰ ስለሆነ ኔጌቲቭ ነው የምናስቀምጠው። ወደ ታችን ቢወርድ ሳይሆን ሄዶ ማክሲመም ሄቱን አልፎ ወደ ታችን ቢወርድ ቢሆን ኖሮ ምን እናደርገዋለን? ፖዚቲቭ እናደርገው ነበር። ሶ ወደ ላይ ገና እየሄደ ስላለ ኔጌቲቭ አደረግነው። ቪኦኤክስ ኮንስታንት ነው። ቪኦኤክስ ኮንስታንት ነው። ዜርፎር ራሱ ይሆናል ማለት ነው። ቪኦኤክስ ኢዝ ኢኳልስ ቱ ዋት 16 ኮስ ቴታ። ቪኦዋይ ግን ማግኘት አለብን። ቪኦዋይ ስኩዌር ኢዝ ኢኳልስ ቱ ኢኒሺያሉን በዚህ እንካተዋለን 16 ሳይን ቴታ ስኩዌር ማይነስ 2 ታይምስ ዋት ግራቪቲውን 10 ሜትር ፐር ሰከንድ አድርገን ወሰድነው 10 ታይምስ ከዛ ሄይታችን 3 ነው 3 ከዛ ቪዋይ ስኩዌር ኢዝ ኢኳልስ ቱ ዋት 256 ጂ ስኩዌር ከዛ ሳይን ቴታ ስኩዌር ማይነስ ይሄ ምን ይመጣል 60 ይሆናል ማለት ነው። ሶ ቪኤክሳችን ይሄንን ነው፣ ቪዋያችን ይሄ ነው ማለት ነው። ሁለቱ ቬሎሲቲያችን እነዚሁትና ሶ ምንድነው የምናደርገው ማለት ነው? ቅድም እንዳልኳችሁ ቪዋይ እና ቪኤክስን ካገኘን ቀጥታ ምን እናገኘዋለን? ቪን ማግኘት እንችላለን። ቪ ማለት ምን ማለት ነው? ዘ ራዲካል ኦፍ ቪዋይ ስኩዌር ፕላስ ቪኤክስ ስኩዌር ነው። ምን ላይ? ሄቱ ጋር ኤች ጋር ማለት ነው። የትኛው? 3 ሜትር ጋር። ለዛ ነው ቪዋይ የተጠቀምነው እና ቪኤክስን ማግኘት ያስፈልገን። ሶ ራዲካል አድርገን እቺ ቪዋይ ስኩዌር አይደለች ሙሉ አምጥተን እዚህ ጋር እንተካታለን ማለት ነው። ይሄን ሙሉ አምጥተን እዚህ ጋር እናስገባዋለን። ከዛ ፕላስ ቪኤክስ ስኩዌር ደግሞ 16 ኮስ ቴታ አምጥተን ስኩዌር ማድረግ ይጠበቅብናል። ምክንያቱም ስኩዌር ስለሌለች ስኩዌር እናደርገዋለን። ከዛ ምን ይሆናል? ይሄንን ራዲካሉን ስንመልሰው እዚህ ጋር ምን ይሆናል? ይሄኛው ቪ ስኩዌር ይሆናል። ተመልሱ ቪ ስኩዌር ኢዝ ኢኳል ቱ ወደ ኦሪጂናል ፎርሙላው ማለት ነው። ቪ ስኩዌር ኢዝ ኢኳል ቱ እንደዚህ ይቀመጣል። አሁን ምን አይነት አይደንቲፋይ ማድረግ ትችላለን? እቺ አሁን ስኩዌር ስትደረግ 256 መጣች። ኮስ ቴታ ስኩዌር የሆነ እዚህ ጋር ምን አለን? 256 ኮሳይን ቴታ ስኩዌር አለን። ሶ እነዚህን ሁለቱን አንድ ላይ ማድረግ እንችላለን ማለት ነው። በማቴማቲካል ህግ እንግዲህ ሳይን ቴታ ስኩዌር ፕላስ ኮስ ቴታ ስኩዌር ምንድን ነው? ከአንድ ጋር እኩል ነው ሁለቱ ሲደመሩ። ሶ ምን እናደርጋለን? እዚህ ጋር 256ን ኮመን እንወስድና ሳይን ቴታ ስኩዌር ፕላስ ኮስ ቴታ ስኩዌር ታይምስ ለኮመናቸው ከዛ ማይነስ እናደርግና 60 ከዛ ምን ትሆናለች? ቪ ስኩዌር ኢዝ ኢኳልስ ቱ ዋት ይሄኛው አንድ ከሆነ 256 ሲቀነስ 60 ስንት ይሆናል? 194 ማለት ነው። ሶ ራዲካል ስናስገባው 14 ሜትር ፐር ሰከንድ ነው ማለት ነው። ምናችን ቬሎሲቲያችን ምን ላይ? አት ዘ ሃይት ኦፍ 3 ላይ ማለት ነው። ሶ አንሰራችን ምን ይሆናል? ኤ ይሆናል ማለት ነው። አንሰራችን
ኤ ይሆናል ማለት ነው። ዜርፎር የዛሬው ጥያቄያችን በዚህ ያልቃል። አምስተኛ እንግዲህ ይሄኛውን ጥያቄ የሚቀጥለው ላይቭ ክላስ ላይ ምናይ ይሆናል። ለዛሬው እንግዲህ ኤክሰርሳይሳችን በዚሁ ይጠናቀቃል። እስከዛ ድረስ ይሄንን ፕራክቲስ አድርጉት። የሚቀጥለው ክላስ ላይ እንገናኝ ማለት ነው። መልካም ጊዜ ይሁንላችሁ። ቻው